ሰላም ጤና ይስጥልኝ። የአንድ ዩቲዩብ ነው። አዳዲስና ሰበር መረጃዎች እንዲደርሷችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሰላም ውድ የዩቲዩብ ቤተሰቦች፣ ሰበርና አዳዲስ መረጃዎች ተሰምተዋል። እንደነዚህ አይነት ትኩስና ወቅታዊ መረጃዎች እንዲደርሷችሁ ላይክ እና የደወል ምልክቷን በመጫን ሰብስክራይብ እያደረጋችሁ አብራችሁ ይቆዩ። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ ከቻይና አቻቸው ዢ ጂንፒንግ ጋር ተገናኝተው ከመከሩ በኋላ ኢራን የኒውክሌር ጦር መሳሪያ ሊኖራት አይገባም በሚለው ዙሪያ መስማማት ላይ መድረሳቸው ታውቋል። ከውይይታቸው በኋላም ትራምፕ በኢራን ላይ እያሳዩት ያለው ትዕግስት እየተሟጠጠ እንደሆነ ተናግረዋል። ይህ በእንዲህ እንዳለ ቻይና የጉዞ ማዕቀብ ጥላባት የነበረውን የአሜሪካ ውጭ ጉዳይ ሚኒስተር ስም መቀየሯ ተሰምቷል። ውጭ ጉዳይ ሚኒስቴሩ ማርኮ ሩቢዮ ከዚህ ቀደም በቻይና ላይ በሚሰነዝሯቸው የሰላ ትችታቸው ምክንያት የቻይና መንግስት የጉዞ ገደብ ጥሎባቸው እንደነበር የሚታወቅ ሲሆን ትናንት ከፕሬዝዳንት ዶናልድ ትራምፕ ጋር ወደ ቻይና ሲያቀኑ የቻይና መንግስት ስማቸውን ቀይረው እንዲዘግቡ ለመገናኛ ብዙሃን ትዕዛዝ መስጠቱ ነው የተሰማው። በዚህም ማርኮ ሩቢዮ ማርኮ ሉ የሚል ጊዜያዊ የሆነ ስያሜ እንደሰጣቸው ታውቋል። ቻይና የዲፕሎማት ስም እስከ መቀየር የደረሰችው ደግሞ በአንድ የውጭ ጉዳይ ሚኒስቴሯ ምክንያት የሁለቱ ሀገራት ማለትም የቻይናና የአሜሪካ ወዳጅነት እንዳይሻከር ሲሆን ስም ተቀይሮ እንዲነበብ የተደረገበት ምክንያት ደግሞ የጉዞ ገዳው ኦፊሻሊ ሳይነሳ የተፈቀደበትን አካሄድ ለማስተባበል እንደሆነ ነው የተሰማው። በተያያዘ ዜና በብሪክስ አባል ሀገራት ስብሰባ ህንድ ኒው ዴልሂ ላይ እየተሳተፉ የሚገኙት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በኢራንና አሜሪካ ጦርነት የተባበሩት አረብ ኤሚሬት ቀጥተኛ ተሳትፎ እንደነበራት ገልጸው ክስ አሰምተዋል። በክሳቸውም ዩኤኢ ከአሜሪካ ጎን ተሰልፋ ወግታናለች፣ ይህ በፍጹም የማንጠብቀው ነገርም ነው የሆነው ሲሉ መናገራቸውን የቴህራን መገናኛ ብዙሃን ዘግበዋል።